ሰላም ጤና ይስጥልኝ የቻናላችን ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ በመላው ዓለም የእግር ኳስ አፍቃሪያን ቀን ስላሰበውና በጉጉት ስለሚጠብቀው ታላቁ የ2026 የዓለም ዋንጫ አዳዲስና አስገራሚ ትኩስ መረጃዎችን ይዘንላችሁ ቀርበናል። በታሪክ ለመጀመሪያ ጊዜ በ48 ሀገራት መካከል የሚደረገው ይህ ታላቅ ውድድር ምን አዲስ ነገሮችን ይዟል? የትኞቹ ቡድኖች አስገራሚ ውጤት አስመዘገቡ? የሱፐር ኮምፒውተርስ ግምቶች ምን ይላሉ? ሁሉንም ዝርዝር መረጃዎች አሁን እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮውን ላይክ በማድረግም አብራችሁን ቆዩ። ወደ ዋናው መረጃ እንለፍ። የዘንድሮ የዓለም ዋንጫ ልዩ ገጽታዎች። ለመጀመሪያ ጊዜ የዓለም ዋንጫው በሶስት ሀገራት ማለትም በአሜሪካ፣ ካናዳ እና ሜክሲኮ በጋራ እየተስተናገደ ይገኛል። በውድድሩ ላይ የሚሳተፉት ሀገራት ቁጥር ከ32 ወደ 48 በመጨመሩ በአጠቃላይ 104 ጨዋታዎች ይደረጋሉ። ይህ ማለት ውድድሩ እስከ 39 ቀናት የሚቆይ ረጅምና እጅግ አሳታፊ ውድድር ሆኗል ማለት ነው። ሜክሲኮ ደግሞ በታሪክ ለሶስተኛ ጊዜ የዓለም ዋንጫን በማስተናገድ የመጀመሪያዋ ሀገር ሆናለች። ወደ ቀጣዩ ደግሞ ስንሄድ የተደረጉ ጨዋታዎችንና አስገራሚ ውጤቶችን እናያለን። ውድድሩ በይፋ ከተጀመረ አንስቶ በርካታ አስገራሚ ውጤቶች ተመዝግበዋል። ጥቂቶቹን እንሆ። ሜክሲኮ እና ደቡብ አፍሪካ። በታሪካዊ ሜክሲኮ ሲቲ ስታዲየም በተደረገው የመክፈቻ ጨዋታ አስተናጋጇ ሜክሲኮ ደቡብ አፍሪካን 2-0 በሆነ ውጤት አሸንፋለች። አሜሪካና ፓራጓይ። የአሜሪካ ብሔራዊ ቡድን በበኩሉ ፓራጓይን 4-1 በሆነ ሰፊ ውጤት በመርታት ውድድሩን በጥሩ ሁኔታ ጀምሯል። ብራዚልና ሞሮኮን ደግሞ ስንመለከት በብዙዎች ዘንድ በጉጉት የተጠበቀው የብራዚልና ሞሮኮ ጨዋታ 1-1 በሆነ አቻ ውጤት ተጠናቋል። ብራዚልን ከሽንፈት ያዳናት የቪኒሺየስ ጁኒየር አስደናቂ ጎል ነበረች። በመቀጠልም ኳታርና ስዊዘርላንድን እናያለን። ኳታር በዓለም ዋንጫ ታሪኳ የመጀመሪያውን ነጥብ ማግኘት የቻለች ሲሆን ጨዋታውም 1-1 በሆነ አቻ ውጤት ተጠናቋል። በቀጣይ ደግሞ ዋንጫውን ማን ያነሳል? የሱፐር ኮምፒውተር እና የባለሙያዎችን ግምት እንመልከት። የዓለም ታዋቂው የኦፕታ ሱፐር ኮምፒውተር ባደረገው የሺዎች ጊዜ ትንበያ መሰረት አንደኛ ስፔን ውድድሩን የማሸነፍ ከፍተኛ እድል አላት ተብሎ ይገመታል። ፈረንሳይ እና እንግሊዝ ሁለተኛ እና ሶስተኛ ደረጃን በመያዝ ዋንጫውን ለማንሳት እጅግ ቅርብ የሆኑ ሀገራት ተብሎ ተገምተዋል። የአሁኗ ባለ ታሪክ አርጀንቲና እና ታላቋ ብራዚል አሁንም ከዋና ዋና ተፎካካሪዎች ተርታ ይሰለፋሉ። ይሁን እንጂ እንደ ቢቢሲ ያሉ የስፖርት ባለሙያዎች እንደሚሉት ውድድሩ የሚካሄድበት የአየር ንብረት ከፍተኛ እርጥበት ጨዋታዎቹ ላይ ትልቅ ተጽዕኖ ሊያሳድር ስለሚችል ያልተጠበቁ ሀገራትም ድንቅ ውጤት ሊያመጡ ይችላሉ። ወደ ወቅታዊና ትኩስ ዜናዎች ደግሞ እናመራለን። ሌላው ትኩስ ዜና የእንግሊዝ ብሔራዊ ቡድን በካንሳስ ሲቲ በነበረው የልምምድ ካምፕ አቅራቢያ በተከሰተው የቶርናዶ ማስጠንቀቂያ ምክንያት ልምምዱን አቋርጦ መጠለያ ውስጥ መግባት ተገዶ ነበር። በተጨማሪም በዘንድሮ ውድድር ላይ ዳኞች ጊዜ ማባከንን ለመቀነስ አዳዲስ ጥብቅ ደንቦችን ተግባራዊ እያደረጉ ይገኛሉ። ውድ ተመልካቾቻችን እስካሁን የወጡ ትኩስና ሰፋ ያሉ የዓለም ዋንጫ መረጃዎች ይህንን ይመስሉ ነበር።
የዛሬው መረጃችን እንደተመቻችሁ ተስፋ እናደርጋለን። እናንተስ ዘንድሮ ዋንጫውን ማን የሚያነሳው ይመስላችኋል? ስፔን፣ ፈረንሳይ፣ እንግሊዝ ወይስ ሌላ ያልተጠበቀ ሀገር? ግምታችሁን አሁኑኑ ከታች ባለው የኮሜንት መስጫ ላይ ጻፉልን። ቪዲዮውን ላይክ በማድረግ እና ለጓደኞቻችሁ ሼር በማድረጋችሁን እንዳትረሱ። በቀጣይ በሌላ አሪፍና ትኩስ መረጃ እስከንገናኝ ድረስ ቸር ሰንብቱልን። ደህና ቆዩ።